ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እንዲሁም በዚች በተቀደሰችው ቦታ የእግዚአብሔርን ቅዱስ ቃል ለመስማትና በዓለ ጥምቀትን ለማክበር የመጣችሁ ምእመናንና ምእመናት በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? ኧረ አይሰማም። እንደምን አደራችሁ? ሌላ የምንከፍለው ዋጋ የለም፣ የምንሰጠው ስጦታም የለንም ለእግዚአብሔር። እንዲህ አደረግንልህ የምንለውም የለም፣ አቅሙ የለንም። ብንሰጥም የሰጠንን ስለሆነ ማለት ነው። ስለዚህ ዋጋው እንደምን አደራችሁ? እግዚአብሔር ይመስገን። እንግዲህ ወደምሰሰ ለነ መጽሐፈ ዕዳነ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ምዕራፍ 2 ቁጥር 14 ላይ ወደምሰሰ ለነ መጽሐፈ ዕዳነ የዕዳ ደብዳቤያችንን አጠፋልን ይላል። ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። የተነገረው ደግሞ በዚች ቆላስይስ በምትባል ሀገር ለሚኖሩ ምዕመናን ነው። እነዚህ ምዕመናን